አብይ አህመድ አሊ ኦባሳንጆ ስለ ቢያፍራ አስተምሮኛል እያሉ ነው። ኦባሳንጆም ኑ ስለ ቢያፍራ ላስተምራችሁ ብለው በአደባባዩ ላይ ተገኝተዋል። ከዚያም በፊት እንዲሁ ነበር። ጥቅምት 2015 ዓ.ም ደቡብ አፍሪካ አንዳች በጉጉት የሚጠበቅ መድረክ በፕሪቶሪያ ከተማ እየተካሄደ ነው። የሚሊዮኖችን እልቂት ያስቆማል የተባለ፣ ለሚደፈሩ መቶ ሺዎች ፋታ ይሰጣል የተባለ፣ የጥፋት ኃይሎችን ሁሉ ያጋመደ አንድ የክፋት መንገድ ይበጣጠስ ዘንድም ያስችላል የተባለ አስፈላጊ መድረክ ነበር። በዚያ መድረክም ላይ ቢያፍራ ይሉትን ቃል እንደ ማጣፈጫ ሳይሆን እንደ ማስፈራሪያ መጠቀም በየንግግሮች መሃል የሚገባ ነበር። ደግሞም ይህንን ቃል የሚናገሩት ኦሉሴጉን ኦባሳንጆ የተባሉት አደራዳሪ እንጂ ተደራዳሪዎቹ አልነበሩም። መንግስት ከፈለገ እንደ ቢያፍራ ማድረግ ይችላል እያሉ ሲናገሩ ልጦ የተራሰ ጉድጓዶ የተማሳዘውን ትኖትና ይህንን ነገር እንደ ጥሩ ምሳሌ አይጥቀሱት ያላቸው የለም። በእርግጥ ቢያፍራ የሚያኮራ ሳይሆን የሚያሸማቅቅ ተግባር